አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመራውን ቻናል ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። ኢንሻአላህ ጠሪቃችን ረባይቅ ኢንሻአላህ እስቲ እንሞክርም ማለት ነው። ትንሽ ቪዲዮ መቀረጹ አስቸገረኝ ማለት ነው። እንዴት እንደምቀርጸው ማለት ነው። ሀባይቢ ለመጀመሪያ ጊዜ ነው የምቀርጸው። ኢንሻአላህ እስኪ አብረን እንየው። እዚህ ጋር የተፈጨ ይሄ ጃፋ የሆነ እንትን ምንድነው ስሙ ነአና አለ ማለት ነው። መጀመሪያ ታች ላይ እንትን ጨምራለሁ አንዲ ኬሪና ወይ ደግሞ ቅዝበራ ማለት ነው። ከዛ ደግሞ እዚህ ጋር ይሄ ጅብን ምንድነው የሚባለው ጅብን ሀሉም አለ እሱን እናደርጋለሁ ማለት። ከዛ እዚህ ጋር ደግሞ እንትን አለኝ ማለት ነው። ሙዘሬላ ጅብና ሙዘሬላ ማለት ነው። ይሄንን አብረን አንድ ላይ እንቀላቅለዋለን ማለት ነው። ከዛ ሀባይቢ እንደዚህ ታደረግን በኋላ እንቀላቅለዋለን ማለት ነው። ይሄንን አንድ ላይ ማለት ነው። እዚህ ላይ እንግዲህ ቅዝበራ አለ ነአና ጀፍ አለ ማለት ነው። ያኔ ነአና ፍሬሽ ስለበለ ነአና ጀፍ ነው የተደረገበት። አንድ ጅብነ ኬሪ አለ። ከዛ ጅብነ ሞዘሬላ እና ጅብነ ምልህ ነው የሚባለው እሱ ጨው ያለው ነው ሀማጽ የሆነው ማለት ነው። እሱ አለ። ከዛ ይሄንን ሚክስ እናደርጋለን ማለት ነው። ያው ዛሬ ማለት ነው ካሜራማኑ ኢጃዛ ስለሄደ በአንድ እጅ ይዤ መስራት ደግሞ አልችልበትም ማለት ነው። ኢንሻአላህ እስኪ አብረን እንየው። ከዛ ሀባይቢ እንደዚህ ሚክስ አድርገን ጨረስን ማለት ነው። አሁን ቀጥታ አጅናውን ወደ መዲያጥ ነው የምንሄደው ማለት ነው። አጅናውን እንዲጣለን ኢንሻአላህ ደግሞ እስኪ ላስት አጅና ወደ መዲያጥ። እሺ ሀባይቢ አጅናው እንዴት ነው ማለት ነው። ይሄ አሁን ሁለት እየተደራረበ ነው ያደራረብኩ። ለምንድን ነው እንትን ፍሩን ታስገባው እንዲነፋልኝ ስለፈለኩኝ ነው ማለት ነው። ይሄ ሁለት ቂጣ ነው ማለት ነው ለእንዴት ማለት ነው። ከዛ ይሁን ዱቄት መሃል ላይ እንደዚህ አድርጌበታለሁኝ። እዚህ ጋር ዱቄት አለኝ ማለት ነው። ለምን ፍረን ሲገባ በጣም ይነፋል። ከዛ ደግሞ እንዲህ ያለ ስትበሉት ራሱ የሆነ እንትን ያለ በቃ አለ አይደለ እንደ ኩናፋ ነገር ይሆናል ማለት ነው። እና በዚህ እዲፋለሁ ማለት ነው። በነገራችን ላይ ይሄ ትልቁ መዳጫ ያስፈልገኝ ትንሿ ነበረች ብታስፈልገው፣ ግን ያው እኔ ስሰራ የሚሰራ ጀግና ባለሙያ ጓደኛ አለኝና እነሱ ሰጥቼ ነው እላቸዋለሁ። እህቶቼ እንደዛ ነው ማለት ነው። ቤተሰቦች እንዴት ማለት ነው። ብዙም መዳጡኝም አይልም። ያው ይሄ መዳጫው ትልቅ ስለሆነ ነው እንጂ ስታዩ ትንሽ ነበረች ማለት ነው። እሷ በትንሿ ነበረ የምልቀው ማለት ነው። እንደዛ አድርገው ከፀጉራው ጋር እንትን እንደ በነገራችን ላይ በአንድ እጅ ስራ የሚሰሩ ሰዎች ቢስሚላህ ነው እኔ አልችልበትም ማለት ነው። እና እንደዚህ ያው በአንድ እጅ ስለሆነ አበላሸሁት። ትክክለኛ ሳይድ ይዞልኝ ሊወጣ አልቻለም ማለት በዚህ ሳይድ ያለው ሳሳ ማለት ነው። ይሄ ደግሞ ቅዝበራው ነው። በዚህ ሳይድ ያለው ወፍሯል። በዚህ ሳይድ ደግሞ ማለት በዚህ ሳይድ ያለው ቀጥኗል ማለት በዚህ ሳይድ ያለው ደግሞ ወፍሮብኛል ማለት ነው። እንዴት ነው? እሺ ሀባይቢ እንደዚህ ይጠናል። እንደዚህ ተቆርጧል። ከዛ ጅብኑን እዚህ እናደርጋለን ማለት ነው። እሺ ሀባይቢ ጅብናችንን በዚህ መልኩ አድርገናል ማለት ነው። ከዛ አሁን ደግሞ እናጣጥፈዋለን ማለት ነው። እሺ ሀባይቢ እንደዚህ አጣጥፈናል። ከዛ እዚህ ጋር እንትን ያለውን እንደዚህ እንቆርጣለን። ምክንያቱም በኋላ ለዲዛይን እንዳያሸግረን ይሄ እንደዛ አንስተናል። እንዴት ማለት ነው። ከዛ እቺ እንደዚህ እንሰክራታለን ማለት ነው። እንዳትፈታ ማለት ነው።
ሀባይቢ በጣም ያሻግራል በአንድ እጅ መስራት ማለት ነው። ቢስሚላ ይቺ እንደዚህ ለማድረግ የፈጅብኝን ከዛ እንዲህ እናደርጋለን ማለት ነው። በሹካ ማለት ነው። እንዲህ እናደርግና እኔ በአንድ እጅ እኮ ስራ መግሪብ ነው የማደርሰው እንግዲህ ረበህ ጋብላ ይኸው አለቀ ማለት ናት። እሺ ሀባይቤ በዚህ መልኩ ጨርሰናል ማለት ነው። ከዛ እዚች ጋር እንትን አለች እንቁላል ማለት ነው። ቢጫዋ ብቻ ናት፣ ነጯ የለችም። እንቁላል ብቻ ናት። ሽታ እንዳይኖራት ምንድን ነበረ ስሙ? እሱን ትጨምራለች። ፋኒሊያ ነው ምንድን ነው የሚባለው? የእንቁላሉ ሽታ እንዲያስወግድላችሁ ማለት ነው። አሊያም ደግሞ ወተት አድርጉበት ማለት ነው። ወተት ፍሬሽ ነው የሚባለው እሱን ማድረግ ትችላላችሁ ማለት ነው። እሺ ሀባይ እንትን ፋኒሊ ያልኳችሁ ይችላል ይች ማለት ነው። ይቺ እንቁላሉን ሽታ ታስወግዳለች። በፈሳሽም ሆኖ አለ ግን እሺ ይቻለች። ከዛ እንቀባዋለን ማለት ነው። ሀባይቤ ያው በአንድ እጅ ስራ ተሳክቶ ላይ ይሳካልኝ። ቆይም ሀባይቤ ሀባይቤ አሁን እንቁላል ቀብተን ጨርሰናል። ከዛ ጥቁር አዝሙድ እናደርጋለን ማለት ነው። ግን ታልባ ስለሌለ ነው ጥቁር አዝሙድ የማደርገው ማለት ነው። ከዛን ቀጥታ ወደ ፈርናችንን እናስገባለን ማለት ነው። እሺ ሀባይቢ አሁን ያው ፎቅና ታች ነበር ያደረኩት። ታችኛው ፓወር ስለሌለው በዚህ መልኩ በስሎልናል ማለት ነው። አያችሁት? ይናፋል ማለት ነው። እንዲህ ጭምትር ያለው ነበረ። እሺ ትንሽ ቀላ እንዲልም በዛ ሳይድ ያለው ይኸውና ሀባይቢ በዚህ መልኩ ጨርሰናል ማለት ነው። አሁን በቀለል ያለ ስታነሱት ምናምን ነገር ማለት ግን እንደዚህ ዱባል በሆነ ስታውን እንትን ይመስላል ማለት ወፍራም ይመስላል፣ ግን በጣም ቀለል ያለ ከፊፍ ነገር ነው። ይህንን ይመስላል ሀባይቢ። አስተያየታችሁን ደግሞ ንገሩኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለምትሰጡኝ አስተያየታችሁ ከልብ አመሰግናለሁኝ። ከልብ ወዳችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።